ኡፍ ይላሉ ብሎ ደግሞ ስራዎችን ጀምሮ መጠለያ ለመሆን የበቃውን ትኩረት ለሴቶችና ለህፃናት ማህበር አመስግኑልን። እናመሰግናለን። ስለዚህ ወደ ቀጣዩ መርሃ ግብራችን በቀጥታ እናልፋለን። ቀጣይ የምንጋብዘው እንግዲህ የዚህ ድርጅት ከ18 ዓመት በፊት ተመስርቷል። ከ12000 በላይ ወገኖቻችንን ድጋፍ አድርጓል። አሁን በቀጥታ ወደ 400 የሚሆኑ ኢትዮጵያውያኖችን እናትና ልጅን ተደራራቢ ችግር ያለባቸውን በቀጥታ ኃላፊነት በመውሰድ 24 ሰዓት እንክብካቤ እያደረጉ ይገኛሉ። የዚህ ድርጅት መስራችና ስራ አስኪያጅ ሲስተር አሳየችን እንኳን ደህና መጣችሁ ብላ አጠር ያለ ንግግር ልታደርግ ነው። ሁላችሁም እስቲ ሞቅ ባለ ሞራል ሲስተር አሳየች ይርጋ የእሷን ልፋት ቅርብ ያሉ ሰዎች ያውቃሉ። ሁልጊዜ በኃይል የተሞላች ሴት ናት። አንዱን ምዕራፍ ሲጨርስ አብቅቻለሁ ብላ ማትቀመጥ ናት። ሌላኛውን ፕሮጀክት ደግሞ ይዛ መታለች። በደንብ ተቀበሉልን። እንኳን ደህና መጣሽ ብለናል። በነገራችን ላይ ሲስተር አሳየች በጣም በርካታ ውጣ ውረዶችን አልፋ ነው ለዚህ የደረሰችው። ጊዜ ካለን ወደ በኋላ እናወራበታለን። ስለመጣይ ከልብ እናመሰግናለን። ከንግግሯ በፊት ግን የምር በደንብ እስኪ ሞቅ አድርጉላት። እንደምን አረፈዳችሁ። ጥሪያችንን ተቀብላችሁ ስለመጣችሁ ከልብ እናመሰግናለን። በመካከላችን ብዙ እንግዶች አሉ። አጠር አድርጌ አስተዋውቃለሁ። በሴቶችና ማህበራዊ ጉዳይ ሚኒስቴር የስራ ቡድኖች የህፃናት መብት ጥበቃ መሪ ስራ አስፈጻሚ ክብርት ወይዘሮ ዘቢደር ቦጋለ በመካከላችን ይገኛሉ። እንደገናም ደግሞ ከአሜሪካን ሀገር የመጡ ሪትን ሚኒስትሪ ትልቅ የሜዲካል ሚሽን በሚሊኒየም አዳራሽ ከአርብ ጀምሮ ይሰጣል። ከ1000 ሰው በላይ ሕክምና የሚሰጡ ጥብቅ ወዳጆቻችን ናቸው። በመካከላችን ስለተገኙ እንኳን ደህና መጣችሁ ለማለት እወዳለሁ። የተከበራችሁ ውድ የትኩረት ቤተሰቦች፣ አጋሮች እንደገናም ደግሞ ይሄንን ቲሸርት በመግዛት ከኛ ጋራ በዚህ ዓላማ ከጎናችን የቆማችሁ የትኩረት ለሴቶችና ህፃናት ማህበር የምናገለግላችሁ እህቶቻችን፣ እናቶቻችን፣ ልጆቻችን፣ የትኩረት የቦርድ አባላት፣ የትኩረት የስራ አጋሮች እንዲሁም የትኩረት የክብር አምባሳደሮች እንደገናም ደግሞ ዛሬ ከኛ ጋር ለማድመቅ የተገኛችሁ ክቡር አርቲስቶች፣ የማርሽ ባንዶች፣ የአዲስ አበባ ህፃናትና ወጣቶች የሙዚቃ ቡድን በዚህ ላይ ደግሞ ትልቅ ድምቀት እንዲኖረው እገዛ የሚያደርጉልን የምስራች ግሩፕ አለ። ዋርም አፕ አክቲቪቲ ይኖረናል። ይህንን ሁሉ ከኛ ጋር ለማክበር ጊዜያችሁን ሰጥታችሁ እዚህ ስለመጣችሁ እንኳን ደህና መጣችሁ ለማለት እወዳለሁ። እንግዲህ ብዙ ጊዜ ሲነገር እንደምትሰሙት ትኩረት ለሴቶችና ለህፃናት ማህበር ከተመሰረተ 18 ዓመት የሆነው ተቋም ነው። በዚህ በ18 ዓመት ውስጥ የተለያዩ ክልሎች ላይ ሰርቷል። በደቡብ ብሔራዊ ብሔረሰብ ክልል ላይ፣ በኦሮሚያ ላይ፣ በአዲስ አበባ ላይ ሲሰራ የቆየ ከ12000 በላይ ሰዎችን ያገለገለ እንደገና ደግሞ አሁን አቅጣጫችንን ከ2008 በኢትዮጵያ አቆጣጠር ተደራራቢ የጤና ችግር ያለባቸው ልጆችና እናቶች ላይ ትኩረት በማድረግ ትኩረት ያልተሰጠው ኤሪያ ስለሆነ እዛ ላይ በጣም ፎከስ በማድረግ እየሰራን እንገኛለን። አሁን ላይ እንደምታውቁት ትኩረት ለሴቶችና ለህፃናት ማህበር አኬዥያ ቪሌጅ በሚል ወደ 6 የሚሆኑ ትልልቅ ፕሮጀክቶች በውስጡ ይዞ እግዚአብሔር አምላካችን ረድቶን አግዞን እንደገና እዚህ ጋር እንደርስ ስላደረገን እግዚአብሔርን እጅግ አድርጌ አመሰግናለሁ። 18 ዓመት ግማሹ ከባድ የሆነ ግማሹ ጥሩ የሆነ እንደገናም ደግሞ ሊዘጋ ካለበት ቦታ ላይ የአዲስ አበባ ከተማ መስተዳድር የክቡር ከንቲባችን ቢሮ ይሄንን ትኩረት በመስጠት የዛሬ 4 ዓመት ቦታ ሰጥቶን
ዛሬ ታሪካችን ተቀይሮ በስራችን ያሉ ተደራራቢ የጤና ችግር ያለባቸው እናቶችና ልጆች እንባን የሚያብስ የሚያሳርፍ እንደገና ደግሞ ተስፋን የሚያለመልም እኛም ደግሞ ራዕያችንን እንድናሰፋ የሚያስቀጥል ደረጃ ላይ እንድንደርስ ስላደረገን ከፍተኛ ምስጋና እንድታቀርቡልኝ በትህትና እጠይቃለሁ። ይህ ቦታ ባይሰጠን ኖሮ ዛሬ እንደዚህ ባማረ ያውም ደግሞ ታሪካዊ በሆነ አዳራሽ ውስጥ ማክበር አንችልም ነበር። ስለዚህ እጅግ አድርገን የከንቲባ ቢሮአችንን ክብርት ከንቲባ ወይዘሮ አዳነች አቤቤንና ስታፎቿን እጅግ አድርጌ ላመሰግን እወዳለሁ። እንደገናም ደግሞ በነበረን ውጣ ውረድ ተስፋ በሚያስቆርጡ ነገሮች ሁሉ ካጠገባችን ሆኖ እየደገፈን እየረዳን እያጽናናን ከድል ወደ ድል ከተስፋ ወደ ተስፋ ከጨለማ ወደ ብርሃን ላሸጋገረን ለልዑል እግዚአብሔር አምላካችን እጅግ አድርጌ አመሰግናለሁ። ስለዚህ ዛሬ ከጀርባዬ እንደምታዩት የ18 ዓመት ጉዟችን እንደገና አብቦ በአኬዥያ ቪሌጅ ውስጥ አሁን የተገነባው ጋድስ ሃውስ ያልነው ልዩ ፍላጎት ያላቸው ልጆች ማዕከል እንደገና ደግሞ ለመቶ እናቶች የሥራ ዕድል የሚፈጥረው አኬዥያ ካፌ በተጨማሪ ደግሞ እዚህ ጋር የምታዩት ጊፍትድ ሀርት ሴንተር ወይም ደግሞ የተሰጡ ልቦች ማዕከል ግራውንድ ፕላስቲክስ ወለሉ 6 የሆነ ህንፃ የብዙ እናቶችን እንባ የሚያብስ ዴኬር ፊዲንግ ሴንተር የትሬኒንግ ማዕከል ማለትም ምንድነው የልጆች ማቆያ መመገቢያ የእናቶች ስልጠና መስጫ የህይወታቸውን የወደፊት ህይወታቸውን አቅጣጫ የሚያስይዝ ትልቅ ዓላማ ይዘን ተነስተናል። ነገር ግን ቤዝመንቱ አልቋል። ወደ 5.8 ቢሊዮን ብር ነው የፈጀው። ይህ ሶስተኛ በዓላችን ነው። በየዓመቱ ኤፕሪል ላይ የኦቲዝም ቀን ነው እንደምታውቁት። የኦቲዝምን ምንድነው ኦቲዝም ያለባቸው ልጆች ምን ይፈልጋሉ፣ እንዴት እንከባከባቸው፣ እንዴት እንለያቸው፣ ቤተሰብ ውስጥ ምን አይነት ጥንቃቄ ማድረግ አለበት፣ ማህበረሰብ ውስጥ እንዴት ነው ኃላፊነቱን የሚወጣው የሚለውን ግንዛቤ ከማስጨበጥ ባሻገር ሁለቱን ዓመት ፈንድሬዝ አድርገን ጋድስ ሃውስንና ካፌውን ሰርተናል። ድምጽ ለሌላቸው ድምጽ እንሁን በሚል መሪ ቃል ዛሬ ላይ ደግሞ በነሱ ቦታ በብዙ ውጣ ውረድ ውስጥ የሚያልፉ እናቶች አሉ። ምንም ገቢ የሌላቸው ልጆቻቸውን ይዘው ቤት ውስጥ የሚቀመጡ ልጆቹ ወጥተው መጫወት የማይችሉ እናት ልጇን አሳርፋ ሰርታ ህይወቷን የማታሸንፍበት በብዙ መገለል እንደገናም እሱ ብቻ አይደለም። ያቺ እናት እንደዚህ አይነት ልጆችን በመውለዷ ብቻ የሷና የሷ ኃላፊነት ተደርጎ ልክ ከፈጣሪ የተጣላች የተረገመች ተደርጎ የሚቆጠርበት በዚህ ሁሉ አልፈው ነው እናቶች እዚህ ጋር የደረሱት። ይሄንን እንባ የሚያብስ በነሱ ቦታ እስኪ በነሱ ቦታ ኢንዘርሾስ ይላል እንግሊዘኛው። በነሱ ቦታ እስኪ ሆነን እንየው። ያ ልጅ እኔ ቤት ቢሆንስ ኖሮ እኔስ ብሆን ኖሮ ምን ነበር የምንለው? ምን ነበር የምናደርገው? በራሳችን ቦታ አድርገን ይህንን ህንፃ ልክ እስከዛሬ ሌሎቹን እንደሰራ ነው አሁንም ተባብረን ወለሉ 6 የሆነውን ቅድም የነገርኳችሁን የተለያዩ አገልግሎቶች የሚሰጠውን ህንፃ እንድንሰራ በጋራ እንድንነሳ በጣም ቀላልና አጭር በሆነ መንገድ ትኩረት መላው የኢትዮጵያ ህዝብን በአገር ውስጥ ያሉ ውጭ ሀገር ያሉትን ሁሉ ታላቅ ጥሪ ያቀርባል። ይሄ ምንድነው? ሁላችንም የለበስነው በእነሱ ቦታ የሚለውን ቲሸርት አንድ ሰው በ850 ብር በመግዛት ካምፔን የጀመርነው እስከ ዛሬ ድረስ 5000 ቲሸርት ብንሸጥ ወለሉ አንድን እንጨርሳለን። እስከ ሰኔ 30 ድረስ 12 ቲሸርቶችን ብንሸጥ ወለሉ ሁለተኛውን ድረስ ሰከንድ ፍሎር ድረስ እንጨርሳለን። ሙሉ ለሙሉ ለመጨረስ የኢትዮጵያ ህዝብ ቁጥር ስንት ነው? ከ100 ሚሊዮን በላይ ነው አይደል?
70 እና 80 ሺህ ኢትዮጵያውያን ቢተባበሩና አንዳንድ ቲሸርት ቢገዙ በአገር ውስጥ ሀብት ይሄንን ህንፃ ጨርሰን አገልግሎት መስጠት እንችላለን። እንደሚታወቀው ትኩረት ለሴቶችና ለህፃናት ቀልጣፋ ጥራት ያለው ሰርቪስ ይሰጣል። ቅድም የነገርኳችሁን ህንፃዎች ስንገነባ ጋርሳውስን ወይም ደግሞ ተደራራቢ የጤና ችግር ያለባቸው በኢትዮጵያ የመጀመሪያ የሆነውን ሴንተር ስንሰራ 7 ወር ተኩል ነው የፈጀብን። ካፌውን ስንሰራ 2 ወር ከ10 ቀን የፈጀብን። በአንድ አመት 2 ቢልዲንግ ሰርተን ጨርሰናል። ለዚህም እግዚአብሔር ይመስገን። የረዱን ደግሞ አለንና ፊል የሚባሉ 2 ኢትዮጵያውያን እግዚአብሔርን የሚወዱ ቅልብ ያላቸው በተለይ በእንደዚህ አይነት ሁኔታ ላይ ያሉትን እናቶችንና ሴቶችን በመርዳት ደስተኛ የሆኑ ልባቸውን የሰጡ ናቸው። አመስግኑ። ከዛም የተነሳ ነው ጊፍትድ ሀርት ሴንተር ወይም ደግሞ የተሰጡ ልቦች ማዕከልን ለመገንባት የፈለግነው። እነኚህ እናቶች መርገም ሆነው ሳይሆን እግዚአብሔር ልባቸውን ስላየ ለእነኚህ ልጆች የሚራራ ልብ እንዳላቸው ስላወቀ ነው እነኚህ ልጆች የሰጣቸው። ስፔሻል ጊፍት ናቸው፣ ለኛ ልዩ ስጦታ ናቸው። እግዚአብሔርን ልናገለግል ልናከብርበት ነው። በሰጠን እድሜ፣ በሰጠን እውቀት፣ በሰጠን ገንዘብ በጣም የማይነኩ ቤት ውስጥ ታስረው የሚቀመጡ እናት እኮ ሲርባት ከድንጋይ ጋር ስራ ከአልጋ ጋር ስራ ነው ሄዳ ስራ ሰርታ የምትመጣ። ወገኖች እነኚህን እናቶች ከዚህ እናውጣቸው፣ እነኚህን ልጆች ከዚህ እናውጣቸው። 850 ብር የማንንም ኪስ አይጎዳም። ስለዚህ የተሰጠ ልብ ስላላቸው ነው የሚሰጡትም። እናንተ ቲሸርት ስትሰጡ የተሰጠ ልብ ስላላችሁ ነው ቲሸርት የምትገዙት። ሶስተኛው ደግሞ የሚያገለግሉት የተሰጠ ልብ ስላላቸው ነው የሚያገለግሉት። 3 ነገር ይዘን ነው ጊፍትድ ሀርት ሴንተር የተሰጡ ልቦች ማዕከል ያለው። መታችሁ ብትጎበኙ ለደቂቃ ሰዎች መቆም አይችሉም። ልጆቹ ጋር አልቅሰው ነው የሚወጡት። እነኚህ እናቶች ግን እድሜ ልካቸው ሲወድቁ ከልጆቹ ጋር የወደቁ አዝለው ወገባቸውን እስኪያማቸው ድረስ ትላንት የኔ ቆንጆ ወድሻለሁ ያለው ባሏ ጥሏት ሄዶ የወለዳት እናት አባት እንደዚህ አይነት ልጅ ከየት አመጣሽብን፣ በዘራችን የለሽም፣ አጠገባችን እንዳደርሺ ተብላ በዚህ ሁሉ መገለል ቤተክርስቲያን ብትሄድ ልጆቹ ወደዛ ስለሚሉ ቸርች መግባት አይቻልም፣ ቡና መጠጣት አይቻልም፣ ልጆቹ ወጥተው መጫወት አይችሉም፣ እንደኛ ልጆች ልደት ማክበር አይችሉም። ስለዚህ ይሄንን ሁሉ ተሸክማ የምትኖር እኮ የተሰጠ ልብ ስላላት ነው። ስለዚህ እህቶቼ ሁሌም እንደምነግራችሁ እነኚህ ልጆች ለእናንተ የተለዩ የበረከት ስጦታዎች ናቸው፣ መርገሞች አይደሉም። አይዟችሁ። የዛሬ 2 ዓመት 2003 ታሪካችን ያን ነበረ። 2024 ታሪካችን ያን ነበረ። 2025 ደግሞ ታሪካችን ይሄ ነው። እግዚአብሔር ይረዳናል። ብርና ወርቁም የሱ ነው። እግዚአብሔር ከተጎዱት ጋር ይቆማል። እኛ አካውንታችንን ተማምነን አይደለም፣ የሚረዱ ሰዎች ተሰልፈው አይደለም። ነገር ግን ሰማይና ምድርን የፈጠረው እግዚአብሔር ከኛ ጋር ስላለ ብቻ ከዚህ በፊት ያሉትንም ሰርቶልናል፣ በድንቅ በታምር አሁንም ይሰራልናል። ሰዎችን ከዓለም ዙሪያ ከዳር እስከ ዳር እግዚአብሔር ይቀሰቅሳል። አንድ ቲሸርት በመግዛት ቅድም ያያቸዋቸው ልጆች እድል ብንሰጣቸው የዘመሩት መልቲዲሰብል የሆኑ ልጆች ናቸው። እድል ከሰጠናቸው፣ ካሰለጠናቸው፣ ካቀረብናቸው፣ ፍቅር ከሰጠናቸው የማይቀየሩበት ምንም ምክንያት የለም። የሰው ልጆች ናቸው፣ በፈጣሪ አምሳያ የተፈጠሩ። ስለዚህ እግዚአብሔርን እንወዳለን የምንል ከሆነ አሁን ወቅቱ የጾም ነው አይደለ? የሙስሊም ጾም ባለፈው ተፈቷል። አሁን የኦርቶዶክስ ጾም ላይ ነው ያለነው። ጾም ራስን ዝቅ በማድረግ እግዚአብሔርን በመፈለግ አይደል? እግዚአብሔር የሚወደውን ነገር ማድረግ ነው አይደለ? ያ ማለት ደግሞ በጎ ስራ መስራት ነው። ያልታዩትን የተጎዱትን እንድናይ እግዚአብሔር ያዘናል። ስለዚህ እኔ ዛሬ ወገኖቼ በፊታቸው የቆምኩት ይሄንን በሚዲያ የምታዩ ኢትዮጵያውያን፣ ውጭ ያላችሁ ኢትዮጵያውያን በሙሉ
ከዚህ ከተሰጡ ልቦች ማዕከል ጋራ አብራችሁ ቆማችሁ በአጭር ጊዜ ገንብተን እንድንጨርስ ሁላችሁም እንድታግዙ እጃችሁን እንድትዘረጉ በገንዘብ ብቻ አይደለም በእውቀት በሐሳብ እንድትረዱን አደራ ለማለት እፈልጋለሁ። ስለዚህ ይሄንን ትልቅ ዓላማ ያነገብነውን እንድንፈጽም የሁሉም ሰው ትብብር በተለይም ደግሞ የመንግስት ተቋማት በተለየ ሁኔታ ትብብር እንዲያደርጉልን እንፈልጋለን። ምክንያቱም ልክ እንደሌላው ዓለም ልዩ ፍላጎት ላላቸው እናቶችና ልጆች ተቋማት አሉ። እዚህ የሴቶች ጉዳይ ሚኒስቴር ተወካይ ስላሉ ክብርት ወይዘሮ ዘቢደር ቦጋለ መልእክታችንን እንዲያስተላልፉልን የምንገኘውም ደግሞ በክቡር ከንቲባችን ወይዘሮ አዳነች አቤቤ ቢሮ አካባቢ ስለሆንን የተወከላችሁ የመጣችሁ ሰዎች ካላችሁ እንድታደርሱልን የምንፈልገው ነገር ልክ በኢትዮጵያ ውስጥ በተለየ ሁኔታ ይህ ኢንስቲትዩሽን ወይም ደግሞ አንድ አካል ተቋቁሞ የነኝን እናቶችና ችግር መፍታት እንችላለን። የማንፈታው ችግር የለም። ከዛም በተጨማሪ ደግሞ በከተማው ላይ ቦታ ቢሰጠን ሌላ ቦታ ያደረግነውን ወደፊት ሆስፒታል መስራት እንፈልጋለን። ተደራራቢ የጤና ችግር ላለባቸው ልጆች ብቻ ትምህርት ቤት ዴይኬር መስራት እንፈልጋለን። አሁን የምንገኘው በሸገር ከተማ ሙዳፉሪ ክፍለ ከተማ ፉሪ ክፍለ ከተማ ሙዳፉሪ ወረዳ ላይ ነን ያለነው። ቅድም ያያችሁት ቤቶች እዛ ነው የተገነቡት። ይሄኛውም የሚገነባው እዛ ነው። አሁንም ደግሞ ቦታ ቢሰጠን ለሆስፒታሉ ነው ቦታ የሌለ። እዛው ደግሞ ሌላ 5000 ካሬ ሜትር አለን። እግዚአብሔር ቢፈቅድ ከ2 ዓመት በኋላ ትምህርት ቤትና ዴይኬሩን እንሰራለን። ነገር ግን ሆስፒታል በጣም ያስፈልጋል። ምክንያቱም ለነኚህ ልጆች ብቻ ተብሎ የተሰራ ኢንስቲትዩሽን ስለሌለ ብንታገስ ብንደገፍ ይሄንን ሊሰሩ የሚችሉ ፈቃደኛ የሆኑ በተለይ ጤና ጣቢያ ነገር ለመስራት የሚፈልጉ እነኚሁ ቅድም የጠቀስኩላችሁ እና አለንና ፊል ጓደኞቻቸው ይፈልጋሉ። ይሄንን ብናገኝ ተሰርቶ በአጭር ጊዜ ሰርተን አገልግሎት እንዲሰጥ ማድረግ እንፈልጋለን። ውጭ ሄደው ብዙ ሚሊዮን ብር ያወጡ የሚታከሙ ሰዎች አሉ። እነሱን ሁሉ ማስቀረት እንችላለን። ስለዚህ ይሄንን እንድናደርግ ከጎናችን እንድትቆሙ አደራ ለማለት እወዳለሁ። መልእክታችንንም እንደምታደርሱልን ተስፋ እናደርጋለን። ንግግሬን ስቋጭ ቅድም የተናገርኳቸውን ነገሮች እንድናሳካ የሚመለከተው የመንግስት አካል መላው የኢትዮጵያ ሕዝብ ከጎናችን በመቆም ማህበረሰቡ ደግሞ በአካባቢያቸው እንደዚህ አይነት ያሉ እናቶችንና ልጆችን ከማግለል ይልቅ በመደገፍ በማቀፍ ብዙ ችግሮችን መቅረፍ ስለምንችል በጋራ ሆነን የነኚህ እናቶችና ልጆች ችግር እንድንቀርፍ እንድታግዙን ስናንኳኳ ከጎናችን እንድትሆኑ አደራ ለማለት እወዳለሁ። በመጨረሻም ይሄንን ፕሮግራም እንድናዘጋጅ ከጎናችን በመቆም ከዳሽን ባንክ ወይዘሮ ቤተልሔም አጠገባችን አለች። ከእናት ባንክ፣ ከብርሃን ባንክ፣ ሙገር የሚዲያ አውቶሪቲ ብዙዎች ናቸው እገዛ ያደረጉልን እንዲህ በአማረ ሁኔታ እንድንገኝ። ዳሽን ባንክ፣ ብርሃን ባንክ፣ አድዋ የድል መታሰቢያ፣ ሐመሩ ሚዲያ በከተማችን ላይ አይታችሁን ይሆናል። በተለያየ ስክሪን ላይ አትላስ፣ ቦሌ ላይ፣ መገናኛ ላይ፣ ሲኤምሲ ላይ ይህንን ቪዲዮ በመልቀቅ በነፃ የተባበሩን ባሮክ ኢንቨስትመንት ኢቨንት ኦርጋናይዘር ደግሞ ከዚህ በኋላ በሚሊኒየም የፋሲካ ኤግዚቢሽን ላይ 2ቱን ሳምንት ቀሪውን 12000 ወይም 5000 ቲሸርቶች እንሸጣለን። እዛ ለባዛር የሚገባ ሰው ሁሉ እንዲተባበር አደራ እንላለን። ይህንንም በማመቻቸት ባሮክ ኢቨንት ኦርጋናይዘር ተባብሮናል። የጄም ሉጂ የቫርኔሮ ኮምፓውንድ ደግሞ ቲሸርታችንን እንድንሸጥ ተባብሮናል። 3E ኢንቨስትመንት የኢድ ባዛር በነበረ ጊዜ ቲሸርታችንን እንድንሸጥ ተባብሮናል። ሙገር ሲሚንቶ ፋብሪካ ሁሉ ጊዜ አጋራችን ነው። ለነኚህ ሴቶች ፋሲካንና አዲስ ዓመትን ለሁሉ
የበዓል መዋያ በመስጠት እንደገና ሁሉ ጊዜ ዓመታዊ ኢቨንታችንን ስናከብር ከመቶ በላይ ቲሸርቶችን በመግዛት የኢትዮጵያ መገናኛ ብዙሃን የዓለም አቀፍ የሴቶችን ቀን በማክበር የኛ ሁኔታ ወይም ደግሞ እንቅስቃሴያችን በመዘገብ የተለያዩ መገናኛ ብዙሃንን በመጋበዝ ከጎናችን ያለነው የአዲስ አበባ ከተማ አስተዳደር በከንቲባ ጽሕፈት ቤት የሰላምና የጸጥታ አስተዳደር ቢሮን ፍቃድ ፈቅዶልን ዛሬ እዚህ እንድንገኝ ስለረዱን እጅግ እናመሰግናለን። የአዲስ አበባ ፖሊስ ኮሚሽንን የአባሃዋ ትሬዲንግን ደግሞ 50 እሽግ ውሃ ለእናቶቻችን እንድናበረክት ስላገዙን እንደገናም ደግሞ ሁሉ ጊዜ የኛ አጋር የሆነው የኢትዮጵያ አየር መንገድ ሁሉ ጊዜ የተለያዩ ዕቃዎችን ለኛ በመስጠት አገልግሎታችንን እንድናሰፋና ጥራቱን የጠበቀ እንዲሆን ስለሚያደርግልን እነኚህን ሁሉ እጅግ አርጌ አመሰግናለሁ። ሁላችሁንም እግዚአብሔር ይባርካችሁ፣ እግዚአብሔር ይስጥልኝ። ቀሪውን ፕሮግራም ደግሞ ያማረ እንዲሆን እመኛለሁ። አመሰግናለሁ። እሺ እጅግ በጣም እናመሰግናለን። የትኩረት ለሴቶችና ለህፃናት ማህበር መስራችና ዋና ዳይሬክተር ሲስተር አሳየች ይርጋ። እሷ ካለችው ላይ መጨመር ከባድ ነው። ያለችውን ነገር ለማስፈጸም መተባበሩ ላይ ጊዜ ብንወስድ ይሻላል። ብዙ ነገር ብለዋለች። ምክንያቱም የሀሳቡ አመንጪ ብዙ ፈተናዎችን አልፎ እዚህ ደረጃ ላይ ተቋሙ እስኪደርስ ድረስ የሄደችበትን መንገድ በጣም ባጭር ደቂቃ ውስጥ አቅርባለች። ለቤቱ ለዚህ ማህበር አዲስ የሆናችሁ ግን ከየት ተነስቶ እዚህ ደርሷል የሚለውን በር ላይ ስትገቡ አነስ ባለ ፎቶግራፍ ለመግለጽ ተሞክሯል። ግን ከዛ ፎቶግራፍ በላይ ብዙ ነገሮች አሉ። ቦታው ላይ ስትሄዱ የአኬዥያ ቪሌጅ ላይ የግራር መንደር ውስጥ ከየት ተነስቶ እዛ ደርሷል ያ ተቋም ምን ነበር፣ የት ነበር ይሄ ተቋም የሚለውን ወደፊትስ ምን ታስበዋል የሚለውን ማወቅ እንድንችልና የበለጠ ቤተሰብ እንድንሆን ማድረግ ይችላል። ሌላው ግን ትልቁ ቀጥለን ጊዜ የምንወስድበት ነገር አጠር ያለ ደቂቃም ቢሆን ሁላችሁም በትኩረት ብትከታተሉት ደስ የሚለን ቤታችን ውስጥ ህይወታችን ውስጥ ጉርብትና ውስጥ ማህበራዊ ህይወት ውስጥ ተደራራቢ አእምሮና የአካል ጉዳት እንዴት ሊመጣ ይችላል? እንዴት ይመጣል ብቻ ሳይሆን ከመጣ በኋላ እንዴት መኖር አለብን የሚለውን ማሰብ አለብን። ግንዛቤ ያስፈልጋል። አያገባንም የማንልበት አንዱ ሰው እስከሆንን ድረስ ግንዛቤያችንን ከፍ እያደረግን የምንሄድበት ነገር ነው። የወለዷቸው ወላጆቻቸው ብቻ ሳይሆኑ አሳዳጊዎች፣ ጎረቤቶች፣ ዜጎች ሰው ስለሆንን ብቻ ማወቅ ያለብን እውቀት ውስጥ የሚመጣ ነው። እንዴት ነው ኮሚኒኬት የምናደርጋቸው? ምን ያስፈልጋቸዋል? የትኞቹ ጉዳዮች ላይ የበለጠ ልንቀርባቸው ይገባል የሚለውን መግለጽ ይኖርብናል። መድረኮችን ሁሉ ተጠቅመን ይሄንን መግለጽ የሚችሉ ሙያተኞችን እድል ሰጥተን ጥቂት ደቂቃ መግለጽ ይኖርብናል። ስለዚህ ልዩ ፍላጎት ያላቸው ልጆች ግንዛቤ ይፈልጋሉ፣ ለእኛ ግንዛቤ መሰጠት አለበት የሚለውን ልንሰማ ወይዘሮ መዓዛ መንክርን በታላቅ አክብሮት የምንጋብዝ ይሆናል። አዎ ካለን ሰዓት አንጻር ፈጠን እያለን ንግግር የሚያደርጉ ሰዎች አሉ። በአክብሮት ሞቅ አድርጋችሁ ወደ መድረክ ላይ ጋብዙልን። አሁን ቆይታችሁም ከኛ ጋር ይሁን። እስኪ ሞራል ስጧቸው ወደ መድረክ እንዲወጡ። ሰላም፣ እንደምን አረፈዳችሁ። ዛሬ እንግዲህ እንደሚታወቀው በሁለት ምክንያቶች ነው እዚህ የተገናኘ ነው። የመጀመሪያው በየዓመቱ በዓለም አቀፍ ደረጃ ሚያዝያን ወር ለኦቲዝም ግንዛቤ ማስጨበጫ እንጠቀምበታለን። ሁለተኛው ደግሞ የትኩረት ማህበር ለህፃናት አገልግሎት የሚውል ህንፃ ይገነባል። ለዛ ህንፃ ገቢ ለማሰባሰብ ነው። እንግዲህ ለኔ የተሰጠኝ ድርሻ ደግሞ በአይምሮና ነርቭ ተያያዥ እክል ያለባቸው ልጆችን አንደኛ እነማን ናቸው እነዚህ ልጆች እነማን ናቸው የሚለው ነው። ሁለተኛ ደግሞ ምን ማድረግ አለብን እንደ ሀገር፣ እንደ ቤተሰብ፣ እንደ ወላጅ ምን ማድረግ አለብን የሚለውን ነው። አጠር አድርጌ ለማቅረብ እሞክራለሁ። እዚህ ላይ እንግዲህ እንደሚታየው ልዩ ፍላጎት ያላቸው ልጆች ስንል በራሳቸው የቻሉና አምራች በአንድ ማህበረሰብ ውስጥ ሙሉና ውጤታማ ተሳትፎ ለማድረግ ተጨማሪ ትኩረት ወይም ድጋፍ የሚሹ ማለት ሲሆን
ያም የእክላቸው አይነት አካላዊ ሊሆን ይችላል፣ አይምሮአዊ ሊሆን ይችላል፣ ከባህሪና ስሜት እንዲሁም ከእድገት ጋር ተያያዥ ሊሆን ይችላል ማለት ነው። ልዩ ፍላጎት ያላቸው ሲባል በእኛ ሀገር እዚህ ላይ የተዘረዘሩትን በሙሉ ያካትታል። ይሄም አይምሮና ነርቭ እንዲሁም ደግሞ አካላዊ ጉዳት ያለባቸው ከሌሎች ተጨማሪ ድጋፍና ትኩረት የሚሹ ማለት ሲሆን የዛሬ ዋና የተገናኘንበት ግን ከአይምሮ ጋር ተያያዥ የሆነ እድገት ወይም እክል ያላቸው ልጆችን እንዴት ማገዝ አለብን የሚለውን ለማየት ነው። በመጀመሪያ የአይምሮ እድገት እክል አለባቸው የምንላቸው ልጆች የትኞቹን ነው፣ መቼ ይጀምራል የሚለውን ነው። እንግዲህ የመጀመሪያው ማወቅ ያለብን የአይምሮ እድገት እክል ያለባቸው ልጆች ችግሩ የሚከሰተው ልጆች በለጋ እድሜያቸው ማለትም እስከ 18 ዓመት ባለው ሊታይ ይችላል፣ ሊከሰት ይችላል። እንደየእክሉ አይነት ለምሳሌ ኦቲዝምን ብንወስድ እስከ 3 ዓመት ድረስ ልናየው ልንረዳው እንችላለን ማለት ነው። እንዲሁም ደግሞ የአይምሮ እድገት እክል ያላቸው ልጆች አብዛኞቹ የነርቭ ስርዓት መዛባት ወይም የእድገት መስተጓጎል ወይም መዘግየት ሊያጋጥማቸው ይችላል። ከዛም በተጨማሪ ደግሞ የማህበራዊ የግል ራስን የማገዝ እና የመርዳት እክሎች አብረው ተያይዘው ሊመጡ ይችላሉ። ከዛም በተጨማሪ ደግሞ ብዙ ጊዜ እክል አለባቸው ሲባል እኛ ያነሰ ነገር ያላቸው ብቻ ይመስለናል። ነገር ግን የበዛ ጊፍትድ የሆኑ ልጆችን ልዩ ድጋፍ የሚፈልጉ ወይም የሚሹ ልጆች ብለን ልናያቸው እንችላለን ማለት ነው። እንግዲህ የአይምሮ እድገት እክል ያላቸው ልጆች ስንል ከታች እዚህ 5 የተዘረዘሩትን ያካትታል። ከነዚህም ውስጥ የመጀመሪያው የአይምሮ እድገት ውስንነት ሲሆን የአይምሮ እድገት ውስንነት ማለት የአይምሮ እድገት ውስንነት ስንል ዳውን ሲንድሮምን የአይምሮ እድገት የተለያዩ እክሎችን በሙሉ የሚያካትት ይሆናል። ሁለተኛው የተግባቦት የቋንቋና የንግግር እክልም በአይምሮ እድገት እክል ውስጥ የሚካተት ነው። ሶስተኛው ኦቲዝም ነው። አራተኛው ትኩረት የማጣትና የመረጋጋት እክል ወይም ADHD የምንለው በዚህ ውስጥ የሚካተት ነው። በመጨረሻ ደግሞ የመማር እክል የምንለው በዚህ ውስጥ የሚካተት ነው ማለት ነው። እንግዲህ የአይምሮ እድገት ውስንነት አንድ ልጅ አለው ስንል ያለው ትምህርት የመቀበል ራሱን የማገዝ ችግሮችን የመፍታት ሁኔታው ከእድሜ እኩዮቹ በመጠኑ ዝቅ ያለ ወይም ከእድሜው ከሚጠበቀው በታች ሆነ ማለት ነው። ሁለተኛው የተግባቦትና የቋንቋ እክል ያለባቸው ልጆች ስንል ሀሳባቸውን በንግግር መግለጽም ሆነ ሌሎች ሰዎች የሚነግሯቸውን ነገር መረዳት ሲቸገሩ አንድ ልጅ የንግግር መዘግየት አለበት እንላለን። ያ ብቻ ሳይሆን ለእድሜው የሚጠበቅ ከሚጠበቀው ያነሰ ውስን ቃላት የሚጠቀም ሌሎች ሰዎች የሚናገሩትን የሚደግም ከሆነ የንግግር መዘግየት አለው ብለን እንላለን ማለት ነው። ሌላው እንግዲህ በአሁኑ ሰዓት እና በዚህ ወር በስፋት ትኩረት ተሰጥቶት ግንዛቤ የሚፈጠረው ወይም የምናየው ኦቲዝም ነው። ኦቲዝም በአሁኑ ሰዓት በልጆች ላይ የወረርሽኝ ያህል እየተከሰተ ያለ እክል ሲሆን ከሴቶች ይልቅ በወንዶች ላይ በብዛት ይከሰታል። እንዲሁም ኦቲዝም ያለባቸው ልጆች ከሌሎች የአይምሮ እድገት እክሎች አንጻር የሚታዩ ለየት ያሉ ባህሪያቶች አሏቸው። እነዚህም በኋላ ላይ የምናያቸው ሲሆን አንድ ኦቲዝም ያለበት ልጅ ግን ከሌላ ኦቲዝም ካለበት ልጅ ጋር የተለየ ነው። በተጨማሪም ደግሞ እያንዳንዱ ኦቲስቲክ ልጅ የየራሱ የሆነ ባህሪ፣ የተለየ የትምህርት አቀባበል አቅም፣ የቋንቋ ችሎታ፣ ከሰው ጋር የመቅረብ ፍላጎት እና የማስታወስ ችሎታ እንዲሁም ልዩ ተሰጥኦ እንደ ሙዚቃ፣ ስዕል የመሳሰሉት አሏቸው ማለት ነው። የኦቲዝም ምልክቶች ምንድን ናቸው ስንል ባጭሩ በተለይ በልጅነት ጊዜ የምናየው ከሰው ጋር የአይን ለአይን ምልከታ ማድረግ በጣም ይቸገራሉ።
ሁለተኛ ከእድሜ እኩዮቻቸው ጋር ጓደኝነትን መመስረት ይቸገራሉ። ሌላው በዙሪያቸው ያሉ ሰዎች የሚያስደንቃቸው የሚያስገርማቸው ነገር ለነሱ ብዙም ላያስደንቅ ይችላል። በተጨማሪም ህፃናት በልጅነታቸው እቃቃ ምናባዊ ጨዋታዎችን ያደርጋሉ። ኦቲዝም ያለባቸው ልጆች ግን እነዚህን ነገሮች ለማድረግ ይቸገራሉ። እንዲሁም ደግሞ ድግግሞሽ ያለው ባህሪዎችን ያሳያሉ ወይም አንድ የሚጠቀሙበትን ነገር በተለየ መንገድ ጥቅም ላይ ሊያውሉ ይችላሉ። ለምሳሌ በእርሳስ ከመጻፍ ይልቅ እንደ መኪና መንዳት ሊጠቀሙበት ይችላሉ ማለት ነው። ሌላው አንድ ነገር ደጋግመው ማድረግ ይፈልጋሉ። ስለዚህ ኦቲዝም ከሌሎቹ የአእምሮ እድገት እክሎች በዚህ ሊለይ ይችላል ማለት ነው። አራተኛው ትኩረት የማጣትና የመረጋጋት እክል ነው። ይሄ ብዙ ጊዜ ትምህርት ቤት ውስጥ የገቡ ልጆች ላይ የሚስተዋል ነው። ይሄም ምልክቶቹ አንድን ነገር ጀምሮ አለመጨረስ፣ የትኩረታቸው በቀላሉ ወደ ሌላ ነገር መሳብ፣ ትምህርት ላይ ግድ የለሽ መሆን እና ቀላል ስህተቶችን ትኩረት ካለማድረግ መፈጸም፣ አለማዳመጥና የተባሉትን አለማድረግ፣ የክፍል ወይም የቤት ስራን ጀምሮ አለመጨረስን ያካትታል ማለት ነው። በመጨረሻ የማንበብ እክል የምንለው የመማር እክል አይነት ሲሆን ብዙ ጊዜ የመማር እክል ያለባቸው ልጆች የማንበብ፣ የመጻፍ፣ የሂሳብ ትምህርት ስሌቶች ላይ ይቸገራሉ። የማንበብ እክል ሲባል ፊደላትን መለየት ይቸገራሉ። ብን ከቡ፣ ደን ከጸ መለየት ይቸገራሉ። የመጻፍም ልክ እንደዛው 6 ቁጥርን ሲጽፉ 9 ቁጥር አድርጎ መጻፍ፣ 2 ቁጥርን ሲጽፉ 5 ቁጥር አድርጎ መጻፍ፣ እነዚህ የመማር እክል እንላቸዋለን ማለት ነው። ብዙ ጊዜ ይሄኛው እክል ትኩረት ሰጥተን ስለማንሰራበት በሰዎች የእድሜ ዘመን አብሮ ሊቀጥል ይችላል ማለት ነው። እንግዲህ ወደ መጨረሻው ስንመጣ ምንድነው የሚያስፈልገው ድጋፍና አያያዝ ስንል ልዩ ፍላጎት ያላቸው ልጆች በመጀመሪያ የልዩ ፍላጎቱ አይነት ምንድነው? ኦቲዝም ነው? የአእምሮ እድገት ውስንነት ነው? የመማር እክል ነው ብሎ በትክክል መርምሮ መለየት ያስፈልጋል። ከለየን በኋላ ደግሞ በባለሙያ በደንብ በጥንቃቄ በልጁ ሁኔታ ላይ የተመሰረተ ትምህርትና ስልጠና ይፈልጋሉ። በመጨረሻ እዚህ ለተገኘን ተሰብሳቢዎች ላስተላልፍ የምፈልገው ልዩ ፍላጎት ያላቸው ልጆች አይነቱ በጣም ብዙ ነው። የሚፈልጉት የድጋፍ መጠንም ከዝቅተኛ እስከ ከፍተኛ ሊሆን ይችላል። ነገር ግን ዋናው መፍትሄ ያለው በቤት ውስጥ ነው። ምንም እንኳን ብዙ ጊዜ ብዙ ሰዎች መንግስታዊ ያልሆኑ ተቋማት፣ የግል ተቋማትን ልጆቻችን እንዲካተቱ እንፈልጋለን እያሉ ሀሳብ ቢያቀርቡ አካቶ ግን መተግበር ያለበት በቤት ውስጥ በወላጆች ነው። እያንዳንዱ ልጅ ባለው አቅም በሚችለው ሁሉ በቤት ውስጥ ከተካተተና ከተሳተፈ ውጤታማ አምራች ራሱንና ቤተሰቡን የሚያግዝ ትውልድ ማድረግ እንችላለን። ስለተሰጠኝ እድል አመሰግናለሁ። ከነሱ ጋር እንደምንኖር ስለማናቅ ነው። ይሄ ደግሞ ሊያሳፍረን ይገባል። በእውነት ሊያሳፍረን ይገባል። ምክንያቱም በቁጥር ከፍ ያለ ሬሾ አላቸው እየተባለ ነው። ዓለም ላይ ሰሞኑን ሰምታችሁ ከሆነ ሪፖርት እየተደረገ ነው። የአእምሮም የአካልም ጉዳት ያለባቸው ሰዎች ቀድሞ ከነበረው አሁን በመቶኛ ሲሰላ እስከ 36 በመቶ ድረስ በአንድ ሺህ አብዝተውት አሜሪካ ውስጥ ሪፖርት ሲደረግ ነበር። መንግስትም ጉዳዩን አየዋለው የሚል በጣም አነጋጋሪ ሪፖርት እየተመለከትኩ ነበር ባለፉት ሳምንታት። ኢትዮጵያ ውስጥ ደግሞ ምን ያክል ነው ያልተቆጠሩና ሪፖርት ያልተደረገላቸው እንዳሉ ሆነው የሚለውን እና እነሱን ሸሸት አድርገን መኖር አንችልም። ከነሱ ውጪ ነው የምንኖረው ማለት አንችልም። አይምጣብን ጉዳዩ ማለትም አንችልም። በቃ ይቀጥላል በህይወት እስካለን ድረስ። ማጋ ያጋጥማል አናቅም። ስለዚህ ራሳችንን በደንብ እንገምት። እናት ታዲያ፣ አባት ታዲያ፣ ይህን የሚንከባከቡ ቤተሰብ አባላት ታዲያ እንዴት ነው አብረዋቸው 24 ሰዓት የሚያሳልፉት የሚለውን ስለዚህ የትኩረት ለሴቶችና ለህፃናት ማህበር ዴይኬር ብሎ አንዱን አገልግሎቱን እንኳን ሲያስተዋውቅ እነኚህ እናትን የታገሉ ያሉ ቤተሰቦችን ትንሽ እረፍት አግኙ የማለት እነሱን ሰላም እንዲያገኙ የመመኘት ተግባራዊ ምላሽ መሆኑንም ጭምር አጤኑት። በድጋሚ ሞራል ብትሰጡልን ደስ ይለናል ለማህበሩ። እዚህ ጋር ለትንሽ ሰከንዶች ያክል ልባችን መጥቷል አይደል? ልጁ ሲወድቅ ልክ እንደዚህ
እነዚህ የምታዩቸው እናቶች በየደቂቃው በየሰዓቱ የሚጥል በሽታ ተደራራቢ በሽታ ያለባቸው ህፃናትን ለዘመናት ተሸክመው በተለያየ በግለሰብ ቤቶች እየተከራዩ የሚከራዩባቸው ቤቶችም እያባረሯቸው ሲንከራተቱ የነበሩ ናቸው። አሁን ግን ትኩረት ለሴቶችና ለህፃናት ትኩረት አድርጎባቸው እፎይ ብለው ሕክምና እያገኙ እንክብካቤ እየተደረገላቸው መጠለያም አግኝተው ይህን ችግር አብሮ እየተጋራ የሚገኘው ትኩረት ለሴቶችና ለህፃናት ብዙ ድጋፍ ብዙ ከጎኑ መሆን የሚያስፈልግ ብዙ ችግሮች ያሉበት ነገር ግን ትልቅ ዓላማና ኢላማ ይዞ እየተንቀሳቀሰ ያለ ድርጅት ነው። የብዙዎችን ችግር ቀርፎ ሸክማቸውን ስለተሸከመ ለትኩረት ለሴቶችና ለህፃናት ማህበር በርቱልን፣ ከጎናችሁ ነን ሁሌም በሏቸው። እስቲ አንድ ነገር እናደርጋለን። ፈጠን ለማለት እንሞክራለን። ሰዓታችሁን እየወሰድን እንዳለን ይገባናል። ያው ዓላማው ትልቅ ስለሆነ ነው በረፍት ቀናችን የተሰባሰብነው ከጎንህ ነን ለማለት ነው ለማህበሩም ጭምር። ስለዚህ ወደ ቀጣዩ መርሃ ግብር ስናልፍ እኛ እዚህ ጋር ብዙ ነገር ብለናል። ሲስተር አሳየችን ጨምሮ እውነታዎችን ለመግለጽ ሞክረናል። ከባለቤቶቹ በላይ ግን ማንም እውነታውን መግለጽ አይችልም። ስለዚህ በዚህ ማህበር አገልግሎት እያገኙ ያሉ እናቶችና ራሳቸው እየሰለጠኑ ያሉ እንክብካቤ እያገኙ ያሉ ልጆችን ምስክርነት መስማት ስላለብን አስቀድመን የምንጠራቸውና አጠር ያለች ደቂቃ ስሜታቸውን እንዲያጋሩን የምንፈልጋቸውን ሰዎች እንጠራለን። ዘምዘም ከማል፣ እናት ዘምዘም ከማል በታላቅ አክብሮት ፈጠን ብለሽ ወደ መድረክ ትመጭልናለሽ። ከዘምዘም ጋር ትዝታ ደምሴ፣ አጸደ መለሰና አብርሃት አሰፋ። ሁሉም አብረው ይመጣሉ። ዘምዘም ከማል፣ ትዝታ ደምሴ፣ አጸደ መለሰ፣ አብርሃት አሰፋ። እነዚህ ከብዙዎቹ ጥቂቶቹ ናቸው። ብዙዎቹ ሁሉም ስሜታቸውን ማጋራት ይፈልጋሉ። ነገር ግን የነዚህ እስኪ የሁሉንም ይወክላሉና ትኩረት ለሴቶችና ለህፃናት ማህበር ያደረገላቸው ምን ይመስላል፣ ስሜታቸው ምን ይመስላል፣ አጠር እያደረጉ ሰዓት ስለሌለን ይነግሩናል። እናትነት የብዙ ኃላፊነት መገለጫ ነው። ይሄ የተፈጥሮ ጸጋ ነው። ግን አንዳንድ ጊዜ ደግሞ ነገሮች ለየት ብለው ሲመጡ እንደ ማህበረሰብ የምናገል ማህበረሰብ ነን። ይሄን እንዋጣው። እሺ የምናገልነን አይደል? እንደው ለጊዜው ለሆነች ደቂቃ ከንፈር የመምጠጥ ነገር አለ። አሁን ትንሽ ግንዛቤው እየጨመረ ነው። እንደነ ትኩረት አይነት ማህበራት እየበረከቱ ስላሉ የበኩላቸውን ስራ እየሰሩ እኔስ በበኩሌ ምን ላድርግ የሚሉ ቅን ልብ ያላቸው ሰዎች እየተነሳሱ ነገሮችን እየለወጥን ነው እንጂ እናገላለን። በባህሉም በወጉም በብዙ መንገድ ለየት ያለ ነገርን አንቀበልም። እንክብካቤ ያስፈልጋል፣ እናግዝ አንልም። ይህን ሁሉ ተቋቁመው ያሉ ሰዎች ናቸው። እነኚህ ሰዎች በመጀመሪያ ሁሉንም እናቶች ወክለው ግን በቁጥር ትንሽ ሆነው እዚህ ለወጡት ክብር ብትሰጡልን ደስ ይለናል። በየዕለቱ ላላቸው ትግል፣ ተስፋ ለመቁረጥ ጽናት፣ ፍቅር፣ ሸክምን የመሸከም ጫንቃን ትልቅ የማድረግ ኃላፊነታቸው ብታወድሱልን ደግማችሁ ደስ ይለናል። ምክንያቱም ይህንን መበረታታት ይዘው ነው ደግሞ የሚቀጥሉት። ስለዚህ አንዳንድ ደቂቃ ልስጣችሁ፣ መናገር የምትፈልጉትን በዚህ ማህበር ውስጥ ምን እየተደረገላችሁ ነው የሚለውን ጨምሮ ሰው እንዲያቀላችሁ የምትፈልጉትንም። የምናገረው የምፈልገው ትኩረት የእናቶቹ የህፃናቶች ማህበር ምስጋና ይድረሰው እላለሁ። እኔ ከቤት ወጥቼ አላውቅም ነበረ፣ ታፍኝ ነበር የነበርኩት። አሁን 13 ዓመት ነው ልጄ። በእግሩም አይሄድም፣ መብላትም አይችልም፣ መናገርም አይችልም። ደቂቃ እንኳን ሽንት ቤት ገብቼ እስከምመጣ ድረስ ቤቱ በጣም ተዘግቶ ነው የሚጠብቀኝ። ማንም የለኝም ታላ በስተቀር። ከዛ በኋላ እሷ ናት ያገኘዋት። በተቀመጥኩበት አንስታ የዚህ ያደረሰችኝ። አሁን አንገቴን ከፍ አድርጌ ልጄን እያሳደግኩ ነው ያለሁት። እድሜ እሷን እላለሁ። በጣም አመሰግናለሁ። አሁን የሆነ የተሰራልን የተፈጠረልን እድል ነበረን፣ የስራ እድል ቁጭ ብለን የምንሰራበት ህንጻ አለ። እሱን ተባብራችሁ ልትሰሩልን ልትተባበሩን ምስጋናዬን አቀርባለሁ። እርዳታችሁን እፈልጋለሁ። በጣም አመሰግናለሁ። እናመሰግናለን። ቀጣይ ተናጋሪ የውስጤን ከተናገርኩ እንኳን ዛሬ ነገም አያልቅም። ነገም አያልቅም። ምን የደረሰብኝ ከተናገር ነገም አያልቅም። አራት ወር ራስ ሆነ ያለብኝ የእሷ ጋር ደርሳለሁ ብዬ በባጃጅ ተሸክሜ ስወርድ ሁለቴ ወደቅኩኝ። ማንም ያነሳኝ አጣሁኝ፣ ሚያየኝም አጣሁኝ። ሁሉም አይቶኝ እየሸሸ ነው።
እያለቀስኩኝ ልጄን አስተኝቼ ተነስቼ ልጄን አንስቼ አዝዬው ወደ እሷ ጋር ደረስኩኝ። በእሷ ጋር መራሱ መቀመጥ አቃተኝ። በጣም በቃ ሆዴን ባሰኝ፣ እንባዬን አበሰችኝ። በጣም አመሰግናለሁ፣ በጣም አመሰግናለሁ። እናመሰግናለን። እናት ማለት ከባድ ነው። እናት ማለት ከባድ ነው። ሰው እኮ የአንድ ቀን ያቅተዋል። እኛ ተሸክመን እንኳን ቁርሳችን የምንበላበት ሰዓት የለንም። ለምን ልጆቻችን በመከባከብ ማለት ነው። ሲርባቸውም እያለቀስን ሲጠማቸውም እያለቀስን። አሁን መብላት አይችልም፣ መጠጣት አይችልም። እኔ ነኝ ማጠጣው፣ እኔ ነኝ ማበላው። ልጄም ተኔ በላይ ማንም አያውቅም። ማብላት እንኳን አይችሉም። የወንድሜ ሚስት ሞታ ለእሷ ሂጄ በማግስቱ ተመልሼ እስከመጣ ድረስ ምግብ አልበላም። ልጄን ተጎትቶ ነው የጠበቀኝ። ለምን ሙሽራ ነበረች፣ መልስ በሄደችበት ሞታ የለቅሶውን ግዴታ መሄድ ስላለብኝ ሂጄ ተመልሼ እስከመጣ ድረስ ምግብ አልበላም። በመኪና ራሱን አይመቸውም ይዤ ለመሄድ። እናቴ አይቼም አላውቅም። ቤተሰቦቼ ሂጄ አይቻቸው አላውቅም። ለምን በሽተኛ ልጅ ይዣለሁ፣ ሽንት ይሸናብኛል፣ ሰዎቹ ይታዘቡኛል እያልኩኝ ከቤቴን አልወጣም። የእሷ ጋር የሄድኩኝ የስራ እድል ፈጥራልኝ ቁጭ ብለን የምንሰራበትን ህንፃ እንዲሰራልን እጠይቃለሁ። አሁን ድጋሚ እጠይቃለሁ። እጃችሁን ዘርጉልን። በጣም አመሰግናለሁ። በጣም እናመሰግናለን። ያው ካለን ሰዓት አንፃር አጠራጠረ የብዙ ሚሊዮን ሰዎች እንባና ብሶት ነው። እሺ ይሄ እንደ ቀልድ እንዳታዩት አደራ። ደግሜ ደጋግሜ የምላችሁ እንደ ቀልድ እንዳታዩት። 13 ዓመታት ናቸው። 13 ዓመታት ቅድም ባለችው ሁኔታ። የሚገርመው ነገር ለቅሶ አልደረሰችም ተብላ ቂምን ይዘለናል። እንደዚህ አይነት እናት ለምን ትሄዳለች? እቺ እናት እሷ ቤት ተመቶ በጣም ብዙ እርዳታ የምትፈልግ እናት ነበረች። አንዳንዴ ማህበራዊ መዋቅራችንንም እንየው። ሰዎችን በሰፊ ልባችን ይቅርታ ለማድረግ ምን ነገር ነው ከቤት እንዳትወጣ ያደረጋት የሚለውንም ለማየት ጥረት እናድርግ። ፍርድ ፈራጆች ከመሆንም እንቆጠብ። ሰርግ መታታቅ፣ ልደት መታታቅ፣ ለቅሶ መታታቅ፣ እድር እቆብ ተገኝታታቅ የምንላቸው ሰዎች ያለ ምክንያት ይመስላችኋል? ቀረብ ስንል ብዙ እንዲህ አይነት ታሪክ እናገኛለን። እስቲ ሌላ ካለን እድል አንጻር ነው። እሺ ዘምዘም። እሺ አሁን የምናገረው ትምህርትን ቤት ሊከፈት እንፈልጋለን። ሐኪም ቤትም ራሱ ሊሰራልን እንፈልጋለን። እሱም ይታይልን። አመሰግናለሁ። ራስሽን አስተዋውቂና አንቺ ማለት የምትፈልጊውን መልእክት። አመሰግናለሁ። ስሜ አብራት አሰፋ እባላለሁ። ቅድሚያ ከሁሉ ከፍ አድርጌ ማመሰግነው ፈጣሪዬ ነው። ከፈጣሪ በታች ደግሞ ሲስተር አሳየሽ እዚህ ቦታ ልንቆም ከሰው ጋር ልንቆም ያደረገችኝ ከፈጣሪ በታች አመሰግናለሁ። ከዛ በመቀጠለው ደግሞ እኔ ቅርብ ጊዜ እዛ በስራ ላይ እገኛለሁ። ተቀጥሬ ስራ እድል አግኝቻለሁ። ማለት እኔ የምፈልገው ልጄ አሁን 17 ዓመቱ ነው። ከታመመ 7 ዓመቱ ነው። ትምህርት ቤት ነው ድንገት ወድቆ የተጠራሁት። አሁን ይጥለዋል፣ ባላንሱ አይጠብቅም። አሁን ግን እሱ ይዤ ስራ ላይ እየሰራሁ እገኛለሁ። ሆኖም ግን እንደዛ ሆኖ ቤት ኪራይና መድኃኒቱ መግዛት አልቻልኩም። መድኃኒት አቁሞ ነው ያለ። ከ4 ወር በላይ አቁሜለታለሁ። መግዛት ስላልቻልኩ በድርጅቱ ስራ እድል የተፈጠረልኝ ቅርብ ጊዜ ነው ተቀጥሬ የምሰራው እና ይቅር ከሰው ላይ እንደዚህ ቆሞ እንደዚህ አይነት ለመቆም ከቸርች ከቤተ ክርስቲያን ወደ ቤት ከቤት ግቢ ዘግቼ ነው የምውለው። እሱ ከታመመ ወዲህ ከሱ በፊት ስራ ነበረኝ። እንደ ሰው ሰርቼ እበላለሁ፣ ከሰው ውላለሁ። እሱ ከታመመ ወዲህ ግን ቤተ ክርስቲያን እሄዳለሁ። ከቤተ ክርስቲያን ቀጥዬ ወደ ቤት ነው የምገባ። ከማንም ጋር አልናካከም፣ ከማንም ጋር አልገናኝም። አሁን ግን በትኩረትና በሴቶች በህፃናት እዚህ ልቆምና ከሰው ጋር ልቆም አድርጋኛለች። ክብር ምስጋና ለእሷ ይሁን። በጣም ነው የማመሰግነው። ልጄም ወጥቶ ይኸው ከኔ ጋር እዛው ቁጭ ብለዋል። እንደ ሰው ተንቀሳቅሶ ደግፌን ቢሆን እንደ ሰው ተንቀሳቅሶ ከኔ ጋር ነው ያለ እና እኔ የምፈልገው ከክራይ ወጥቼ በምሰራው ብር እንኳን መድኃኒት ብገዛለት በትህትና ጠይቃለሁ። ማን በእኔ ላይ ያለ በማንኛዋ ሴት አለ። ቤት ኪራይ መክፈል አልቻሉ፣ መድኃኒት መግዣ አልቻሉ። ግን እኔ እንጃ ለመናገር አንደበት አጥሮኛል። ይቅርታ አድርጉልኝና አመሰግናለሁ።
ከልብ እናመሰግናለን። ብዙ ሀሳብ ይኖራቸዋል። ካለን ሰዓት አንጻር አጠር እያደረጉ ነው። ግማሹ በውስጣቸው እያለቀሱ ሀሳባቸውን እየገለጹልን ነው። ካለን ሰዓት አንጻር ይሄንን ችግር እናልፈዋለን፣ እንተባበራለን፣ አይዟችሁ አለን ነው የምንባባለው። እኛ እንባ ስናፈስ ምንም የምንጠቅማቸው ነገር የለም። ብንችል ሄዶ መጎብኘት፣ ብንችል ማገዝ፣ ብንችል ልክ አደባባይ ወጥተው ከሌላው ዓለም ጋር መገናኘት እንዲችሉ ጊዜና ተስፋ እንድንሰጣቸው ልክ አሁን ትኩረት እያደረገ እንዳለው ትኩረትን ቀረብ ብሎ ትኩረትን መደገፍ እነኝህን እናቶች ማግኘት መቻል ነው የሚለውን ልባችን ውስጥ እንድናደርገው ነው። ራስሽን አስተዋውቂ። ስሜ ወይንሸት አበራ ይባላል። ልጄ ኢዛና አይኖክ ይባላል። እኔ መጣው ወረዳ 5 ነው። እኔ ሲስተረች አሳየች በጣም እናመሰግነው። ለሰው አገናኛችን በጣም ነው። እኔ ብዙ ውስጥ አለን ግን እንጃ አመት ሙሉ ብናወራ ራሱ አልቅም። በጣም እሷ ያሳየችን የት ጋር እንደነበረች በፊት ማንም ሰው አላያችን። እንባችን ያፈሰሰ እግዚአብሔር ግን እንባችን ሰብስቧል። በጣም በጣም ሴቶችና ህጻናት በጣም አመሰግናለሁ። ደሰንልም ሰው አይተናል፣ ከጨለማ ወጥተናል። እግዚአብሔር የተመሰገነ ይሁን። ኃይልና ጉልበት ይስጣት እሷ። እኔ በጣም እንጃ መናገር በጣም የከበደኝ ነው። ባይ ግድ ነው እዚህ ላይ ያስወጣኝ። ልጄ 10 አመቱ ነው። አባትዮ 7 አመቱ ነው ጥሎኝ ሄደ። እስከ ዛሬ ታግዬ ያለው እዚህ እኔ ነኝ። የት እንዳለ በጣም የተቸገረ የቤት ኪራይ ነው። በጣም ማለት ቤት ልጅ አይናገርም። ከአጥር ውጭ ቢወጣ እንኳን አላገኘውም። አይናገርም። እናቴ እዚህ ጋር ነው ይሄ እዚህ ጋር ነው ብሎ ምንም ማቆ ነገር የለም። ከአጥር ውስጥ ካወጣ ምንም አላገኘውም። ግን ቤት ውስጥ ዘግቼ ነው የቤት ልብስም ምንም አጥቤ የሚኖረው ማለት ነው። እሷ ግን ሰው አሳይተኛለች። እግዚአብሔር ጸጋና ኃይልና ጉልበት አሁንም ይስጣት። ጥቁርና ቀይ ይሆናለች እሷ። ደስ ይላል። በጣም ደስ ይላል። ወንድ ናት እሷ፣ ሴት አይደለችም። እኔ በጣም አመስክራታለሁ። እና አሁን በጣም የተቸገርነው የቤት ኪራይ ነው። እኔ ወንዝ ዳር ነው አለ መጥቶኝ ይሁን በእውነት በየወረዳ መጥቶ እኔ ወረዳ 5 ነኝ። መጥቶ ይሁን በየቤታችን መጥቶ ይሁን። መጨረሻ ላይ አጥቼ ወንዝ ዳር ነው አለው። ለሊት ተኝቼ አላድርም ብዘንብ ማለት ነው። እውነቴን ነው። እግዚአብሔር እስከ ዛሬ የረዳን ፈጣሪ ይርዳችሁ፣ ኃይል ይስጣችሁ። አሁንም ከጎናችን ነው። መንግስትም ሆነ ሁሉም ከኛ ጋር እንዲሆኑ እንፈልጋለሁ። በጣም አመሰግናለሁ። ከዚህ ውጪ መናገር አልችልም። በጣም እናመሰግናለን። እንደዚህ አይነት ልብ የሚነካ ሀሳብ አላቸው። ሁሉም እዚህ ጋር ያሉ የምታዩቸው የዚህ ሁሉ እናቶችን ሸክም ነው የተሸከመው ትኩረት ለሴቶችና ለህፃናት ማህበር። የመጨረሻ ተናጋሪያችን ስሜ አጸደ መለሰ እባላለሁ እና ልጄን ለ7 አመት ብቻዬን ያሳደኳት። 7 አመት ሙሉ ስኖር ግን በቤት ኪራይ እየዘጋኋት እየሄድኩ ለስራ ብዬ የሞተችበት ጊዜ ነበረ። ግን እግዚአብሔር ኃይልና ብርታት ሰጥቶ ልጄን አተረፈልኝ። ከዛ በተረፈ በአቃተኝና በቸገረኝ ሰዓት ሰማይ ምድሩ በተገለበጠብኝ ሰዓት የደረሰችልኝ ሲስተር አሳየች ናት። ትምህርት ቤት እንኳን አልቀበሉኝ ብለው እንደዚህ አይነት ልጅ ለምን ወለድሽ? አንድና አንድ የምንተባበርሽ ቤትሽ ድረስ ምግብ እናመጣልሻለን ለልጅሽ ነው ያሉኝ እና እሷ ግን ደርሳልኝ አይዟችሁ ለእናንተ አላችሁ አለች። ድጋሜ የተወለድኩ ነው የመሰለኝ ለእኔ ማለት ነው። ከዛ ጀምሮ ግን እግዚአብሔር ወይ ለካ እንደዚህም አለ ብዬ ራሴን እንደገና ወደ ስራ ማሰማራት ጀመርኩ። 3 ልጆች እዚህ ታናሽ አለች። 3 ልጆች ይዤ ቡና ነው የማዞረው አሁን ማለት ነው። ግን ልጄ መጫወት አይፈልጉም ከግቢ። እንደዚህ አይነት ልጅ ስለሆነች ልጆች ይበላሻሉ። ልጆች እንደዚህ እሷ ይኮርጃሉ። ስለዚህ እቤት ዘግተሻት ውጭ አታውጫት ይሉኛል። በጣም እንዴት መታታለሁ ልጄን። ምክንያቱም ከማህበራዊ ጋር መኖር አልቻልኩም። ቤት ኪራይ ብዙ ጊዜ በድርጅት ቦታውን በዚህ ስጠራ መጥቻ አላውቅም። በቤት ኪራይ የተነሳ ማለት ነው። ቤት ኪራይ ቤቱ ተሽጦ ልቀቁ ተብለን ለ3 ወር መብራት ውሃ ተበጥሶብን በጨለማ ነበር በሻማና
ውጭ ላይ እንጨት እየጋገርን የምንበላ የነበረው ማለት ነው። ቤት አተን ከዛ 4000 እና 5000 ብር ስናገኝ አይ እንደዚህ አይነት ልጆች ስላላቸው አይፈለግም ይሉናል። ልጅ እንደዚህ አይነት የሌለውን ያከራዩታል፣ እኛን ይሉናል። አሁንም አንድ እዚያ ላይ ስቶ ፈቅዶልኝ ያው 7000 ብር ከሰው እየለመንኩ 7000 ብር ነው የተከራዩት። ያለ እንጀራ መብራት ብቻ አለ፣ እንጀራ እንጋግርም እየገዛን ነው የምንበላው። እና እኔ ስንት እንደኔ ከኔ በታችም ያሉ በየጓዳው በየስልቻው የገቡ ልጆች አሁንም ታስረው ቤት የሚቆለፍባቸው ብዙ አሉ። በየቤቱ ሄዶ ብታያችሁ በጣም የሚያሳዝኑ ልጆች አሉ። በጣም ብትገቡ ማለት ነው እንደኔ እሷ እንደደረሰችልኝ በየቦታው አሉ። እና እኔ ሲስተር አሳየሽን ከምንም በላይ ነው የማመሰግናት። እግዚአብሔር ኃይል ብርታት ስለሰጣት ሁሉ ነገር አይዟችሁ ብላ ለእኛ የደረሰችልን እስካሁን ያቺ መሬት ለእኛ ሲሰጥና ባዶ መሬት ነበረ፣ በድንኳን ነበረ የተቀበለችን ማለት ነው። ግን በእሷ ብርታት እግዚአብሔር ይመስገን አይተናል። ነገ ምን እንደሚያጋጥመን ነገር አሁን ትልቁ ተስፋ አድርጌ የምኖረው እኔ እሷ ነገ ትምህርት ቤት ለእነሱ ስለምከፍት እኔ ታውታው ባላ ትምህርት ቤት አልሄድም። ምክንያቱም ሲስተር አሳየሻለሽልኝ እሷ እስከምከፍት ድረስ ዝሜ ሰጥቶኝ እስከማይደርስ ልጄ ዛል የምትገባ እያልኩ ቁጭ ብዬ ነው ያለሁት። እስካሁን በተስፋ እየጠበኳት ነው። አሁንም እግዚአብሔር ኃይል ብርታት ጉልበት ሰጥቷት ያሰበችውን ያፋጥምላት እግዚአብሔር። ሌላ ምንም በጣም ነው የማመሰግነው። እኛ እንደደረስነ ፈጣሪ ደግሞ ሁሉ ነገር ያሳካልሽ። በጣም ነው የማመሰግነው። በጣም እዚህ ጋር መሆን ደግሞ ነገሩን ከቅርብ ስታዩት እንደ ሰው የሚከብደው እንደ ሰው ስሜትን እንግዲህ በጣም መቆጣጠር ከባድ ነው። እንዲያቀታችሁ የሚያደርገው እናቷ አዝና ማየት አልፈለገች። ብትስቅላት በጣም ደስ ይላታል። እኔ እሷን ከማየው በላይ ልጅቷ የእናቷን ስሜት ትቆጣጠራለች ያለማቋረጥ ማለት ነው። ዝም ብላችሁ አስቡት። ይሄንን ስለ ገንዘብ አይደለም የምናወራው፣ ወይም ደግሞ ሌላ የዕለት ምግብ አይደለም የምናወራው። እናቶቻቸው ደስ እንዲላቸው ይፈልጋሉ። ሰዋዊ ስሜት ነው፣ ግን ቅጽበታዊ ስሜት ነው ያለን። ሁልጊዜ ብናስቀጥለው ደስ ይለኛል። ዘላቂ መፍትሄ ይዘንበት የምንመጣበት ማልቀስ ቢሆን ደስ ይላል። በጣም ስለገረመኝ ነው የልጅቷ የእናቷን ስሜት መከታተል። እንግዲህ እዚህ ያላችሁ ክቡራን እንግዶች እያየን ነው አይደለም? እነኚህ ሴቶች የስራ እድል ፈጥረንላቸው ራሱ 100 ሴቶች መዝግበን 37ቱ ናቸው። ከ37ቱ 6ቱን ቀጥረናል ለካፌ ጽዳት። በልጆቻቸው ምክንያት እንኳን መስራት አልቻሉም። ስለዚህ እነኚህ ያልታዩ ጀግኖች ናቸው። እነኚህ ሴቶች ያልታዩ በቤት ተደብቀው እያለቀሱ ያሉ ልናመሰግናቸው ይገባል። በታላቅ ትህትናና አክብሮት የምጠይቃችሁ ይህንን ለምታዩ ሁሉ ይሄ ይብቃ፣ ማልቀስ ይብቃ። የምንችለውን እናድርግ፣ እንባቸውን እናንብስ። መስራት እንችላለን። የተወሰኑ ሰዎችን ማገዝ እንችላለን። በሚሊዮን የሚቆጠሩ ናቸው በዚህ ችግር ላይ ያሉት፣ ከ5 ሚሊዮን በላይ። ሁሉንም መድረስ ባንችል ማድረግ የምንችለውን እንድናደርግ እባካችሁ ሁላችሁም እንድታግዙን በፈጣሪ ስም ጠይቃችኋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። በጣም ያማል። አንዳንድ ጊዜ ቃላቶች፣ ሀሳቦችን ለመግለጽ እጅግ በጣም የሚያም ነገሮች ይኖራሉ። እዚህ ጋር ያላቸው የማየት እድል የላቸውም እንጂ እዛ አካባቢ ያሉ እናቶች የምታዩቸው ስሜታቸው በጣም ከባድ ነው። ሁሉም እያለቀሱ ነው ሲከታተሉ የነበረውና እሺ ዋናው ዓላማችን እንግዲህ መቀጠል አለብን፣ በዘላቂነት መፍትሄ ማምጣት አለብን የሚል ነው። ሌላ ደግሞ ተስፋ ወደሚሰጥ ነገር ደግሞ ትንሽ ማሳያ ብናደርግ ደስ ይለናል። እነኚህ ልጆች ላይ ተስፋ አንቆርጥም። ካሰለጠናቸው፣ ከደገፍናቸው፣ ከተንከባከብናቸው፣ የእውነት ከቀረብናቸው፣ የሚፈልጉትን ነገር ካመቻቸንላቸው እነሱም ለሀገር ለማህበረሰብ ደግሞ መልሰው ማገልገል ይችላሉ የሚለውን እንድናይ የሚያደርጉን 3 ልጆችን
በታላቅ አክብሮት እንጋብዛለን። ረዴት ይታየው፣ ካሌብ ደሳለኝና የአብስራ አበራ አስተባባሪዎች ወደ መድረክ ብታመጡልን። ረዴት ይታየው፣ ካሌብ ደሳለኝ፣ የአብስራ አበራ ወደ መድረክ መጥተው አጠር ያለ ንግግር ያደርጉልናል። ይህ ሁሉ ግን የምታዩት የእነዚህ እናቶች እንባ፣ የህፃናቶች ስቃይ ሳይፈልጉት አብረውት በተወለዱበት ህመም ችግር የእነሱን መከራና ችግር ትኩረት ለህፃናትና ለሴቶችና ለህፃናት ተሸክሞ የእነሱን ብሩህ ህይወት ለማስተካከል ደፋ ቀና እያለ ነው። ሁላችሁም በተለይ ደግሞ የባለ 60 ሚሊዮን ብር ወጪ የሚጠይቀው የተሰጡ ልቦች ማዕከል ሲገነባ የእነዚህና የበርካታ እናቶች እንባ ይታበሳል። እንባቸው ፈሶ አይቀርም፣ ይታበሳል። እስኪ ይታበስላችኋል? ስሜ ቃል ገበሬው አባት ሳይማር ያስተማረኝ ሲያበላ ያበላኝ እሱ እያበረደኝ ያለበሰኝ እሾህ እንዳይገለኝ ጫማ ገዝቶ እሱ አንድ እግሩ ሁሉ ጊዜ ባስቶ ምንም ሳይበግር ዳገት ቁልቁለቱ ለወገኑ ደራሺ ክንደ ብርቱ አርሶና ቆፍሮ ብሎ ደፋ ቀና ከተሜን አጥግቦ ሀገሩን ያቀና ገበሬው አባቴ ናፈቀኝ በጠና መነሼ እሱ ነው ለዛሬ እንድበቃ ደክሟል ሕይወቴ እንድትታይ ደምቃ 10 ጊዜ የሚያጎርስ እያለ በሞቴ ምስጋና ይግባው ገበሬው አባቴ። ስላዳመጣችሁ አመሰግናለሁ። እሺ ያው ትኩረታቸውን መቻላቸውን እነሱም ክህሎታቸውን የምትፈልግ ሀገር አላቸው ወገን አላቸው የሚለውን ለማሳየት ነው። በደንብ ሞራል ስጧቸው። ረዴት ይታየው ይባላል። የመጣሁት ከጀሞ 3 አካባቢ ነው። ትምህርት ቤቴ ደግሞ አባይ ነው። እንደምታዩት ትኩረት ለሴቶችና ለህፃናት ማህበር ለ18 ዓመታት ሲሰራ ቆይቷል። ሲስተር አሳየችንም ደግሞ ብቻዋን አይደለም መስራት ያለባት፣ እናንተም እያገዛችኋት አብራችኋት እንድትሆኑ እንጠይቃለን። ማቀርብላችሁ ቅጥ እናመሰግናለን። በጣም ደስ አለን። የስፖርት ስልጠና ስላረግሽልን፣ ከሁሉም በላይ ድምፅ ለሌላቸው ድምፅ መስጠትሽ፣ ምንም ለሌላቸው ድጋፍ ማድረግሽ፣ እመርቅሻለሁ። እግዚአብሔር ይስጥሽ፣ አንቺን ያቆይልን ከነ ልጆችሽ። የድሆች እናት ነሽ፣ አምላክ ያደለሽ፣ ከሴቶቹ መሀል ጀግና ያደረገሽ ስለደም ዋው። በነገራችን ላይ እነዚህ ህፃናት ነገ ጋዜጠኛ ይሆናሉ፣ ነገ የኪነ ጥበብ ባለሙያ ደራሲ ይሆናሉ። በርካታ ወገኖቻችን በችግር ውስጥ ያሉ ድጋፍ ስናደርግላቸው ነገ ከነገ ወዲያ ለህብረተሰባችን ለሀገራችን ብዙ ጥቅም የሚሰጡ ናቸውና ትኩረት ለሴቶች እና ለህፃናት ብዙ ድጋፍ ያስፈልገዋል። እስኪ አሁን ደግሞ እዚህ የምታዩት ቆንጆዬ ልጅ በትኩረት ለሴቶችና ለህፃናት ድጋፍ ከሚደረግላቸው ህፃናቶች አንዷ ነች። የልዩ ፍላጎት ተማሪ ነች። እስኪ ራስሽ ማን ልበልስ? የአብስራ በራ። ዛሬ የተገኘሽው እንግዲህ የትኩረት ሴቶችና ህፃናት ልዩ ፕሮግራም ላይ ነው። ስለ እናንተ እያወራን ነው። ስለ ሲስተር አሳየችም ስለ ትኩረትም የምትይው ነገር አለሽ? እሺ ንገሪኝ እስኪ የተሰማሽን። ምን ተደርጎልሽ ነው ደስ ያለሽ? በተቋሙ ያገኘሽው ምንድን ነው? ትኩረት ውስጥ ከገባሽ በኋላ ምን ተደረገልሽ? እሺ ብዙ ነገር የተደረገልሽ ምንድን ነው ንገሪኝ። አዎ በመዝሙር ነው መግለጽ የፈለግሽው? እሺ ንገሪኝ። ዋው በጣም ጎበዝ ነሽ። ጭራሽ በጣም ጎበዝ። በሌላ ቀን ደግሞ ሌላ ዝግጅት ታቀርቢልናለሽ። እስኪ በመዝሙር ነው መግለጽ እንፈልገዋለች። እስኪ እናትዬው እዚህ ጋር አለች ደግሞ አጠራቅሽ እስኪ የልጅሽን ማሳብ ያችን ግለጭልን። እሺ በመጀመሪያ አመሰግናለሁ ሲስተር አሳየችን በጣም ነው የምናመሰግነው። ከተደበቅንበት ነው ያወጣችን። እግዚአብሔር ይስጣት። ከዚህ የተሻለ ደግሞ እንድትደርስ ጸሎት እናደርጋለን። እናመሰግናለን። ለሶስቱም ያሳድጋችሁ፣ ነገ ደግሞ ለህብረተሰባችሁንም ሀገራችሁንም የምትጠቅሙ ያድርጋችሁ። ብዙዎችን ወክለው ነው እዚህ ድረስ የመጡት። ለሁሉም አንድ ጊዜ ለሶስቱም ሞራል ስጡልን። ተደራራቢ አካልና የአእምሮ ጉዳት ያለባቸው ልጆች ናቸው ካልን ተደራራቢ ኃላፊነት አለ ማለት ነው። ተደራራቢ ኃላፊነቱን ማን ነው የሚሰጠው? ሁላችንም
ሁላችንም እናደርገዋለን አይደል? በቻል ነው እንደ አዲስ ይህን ግንዛቤ ያገኛችሁ ግንዛቤውም ኖሮን እንደው በቸልተኝነት እየኖርን ያለን ካለን ዙሪያችን ብናንኳኳ ብዙ የተደበቁ በር የተዘጋባቸው ወገኖች አሉ። እናውጣቸው፣ አደባባይ ወጥተው ይተንፍሱ። አሁን ቅድም ያያችኋቸው መጀመሪያ አካባቢ ቃላት ያጠራቸው የሚመስሉት እና ወይዘሮ ዘምዘም በኋላ ላይ ስደግፏቸው ስታበረታቷቸው ብዙ መተንፈስ የሚፈልጉት እውነታ አለ። ማውራት መቻል መነጋገር መቻል እንኳን አንዱ ጤናን ማስጠበቂያ መንገድ ነው። ዝም እንዳሉ እንደታመቁ ከልጆቻቸው እኩል አይዘጋባቸው በር። እሱን ቢያንስ ከተማመንና በዛም መሳተፍ እንችላለን ካልን ብዙ ለውጥ ማምጣት እንችላለን። በማስከተል የትኩረት ጉዞና የሚያቀርባቸው አገልግሎቶች አጠር ባለ ቪዲዮ በተከታይነት እዚህ ስክሪን ላይ የምንመለከተው ይሆናል። እዚህ መድረክ ላይ በርካታ ፎሬነሮች አሉ። በተጨማሪም ደግሞ እንደዚህ አርቲስቶች፣ አምባሳደሮች እነ አምባሳደር ሞዴል አቤል እነ አምባሳደር ዳኒ አፍሪካ፣ በተጨማሪ ዛሬ ደግሞ ከጠራናቸው አክብረውን እዚህ ድረስ የመጡ ባካችሁ በርካታ ፊልሞችን፣ ቲያትሮችን፣ ማስታወቂያዎችን በመስራት ይታወቃል። ለበርካታ ጊዜ መምህርም ነበር። በበጎ አድራጎት ስራዎች ላይ ቀዳሚ ነው። አሁንም እዚህ እናንተ መሀል አለ። እስኪ ወደፊት ይምጣልን። አንጋፋ የኪነ ጥበብ ባለሙያ ችሎታው ከልካይ ከእናንተ ጋር መዋል አለብኝ ብሎት ተገኝቷል። እስኪ ወደፊት ናልን እና የእነሱም የራሳቸው ቆይታ ይኖረናል። አጠራጠር እያደረግን እናደርሳለን። አሁንም በድጋሚ አብራችሁን ቆዩ። ጋር ችሎታ ወደፊት እስኪ ይምጣልን። እናመሰግናለን። ቀጣይ ዝግጅታችን ማከናወን ይቻላል። አዘጋጆች